ክቡራንና ክቡራት ተመልካቾቻችን ዛሬ ስለ ምስያ ነው የምናየው። ከሲዳማ ባህል ውስጥ ስለ ሁለት ነገር፣ አንደኛው ከላይ እንደሚታዩት ስለ ባርኮ ነው። ባርኮ ተመሳሳይ የሆኑ የእንጨት ትራሶች ይኖራሉ በብዙ ብሔሮች ዘንድ። በሲዳማ ባህል ግን ባርኮ ከትራስነትም ባሻገር ሲምቦሊዝም ምስያ አለበት እና አንድ እማወራ ከባህሯ ጋር አለመግባባት ተፈጥሮ ተጣልታ እርቅን ስትሻ ይዛ ነው የምትወጣ። ወሪም የሚባል የቆጮ መቁረጫ አለ እና ባርኮን ይህንን ትራስ ግብቷ ውስጥ አድርጋ ነው የምትሄደው። ነጠላ የመሳሰሉ ነገሮች፣ ወዳሬ ባህላዊ ልብሶች አሉ። እሱን ይዛ ትወጣለች። መንገድ ላይ የአካባቢ ሽማግሌ አንድ ግብቷ ወፈር የሚል ከሆነ ባርኮ ይዛ እየሄደች ነው። ቤት የሆነ የማትስማማው ነገር አለ፣ ከባሏ ጋር ተጣልታለች። እሱን ማስታረቅ እንዳለበት ያስብና ይዞ ይመጣል። ባርኮ ይዛ እየሄደች አይቷት ማማክነው ምንድነው የሆነው ምንድነው የተከሰተው ብሎ ካላለ በባህሉ መሰረት ይጠየቃል። እሱ አይቶኝ ሳያስታርቀኝ አልፎ ሄዷል ልትሉት ትችላለች። ይሄንን ያየ ይዞ ይመጣል። ጮያን ያፈየሞ ይላል። በአፍኝ መሰረት ይመጣና ጉዳዩን ከባሏ ጋር አስታርቆ ይፈታል ማለት ነው። ይሄ ባርኮ ከትራስነትን ባሻገር የምን ትርጉም አለው ማለት ነው? እርቅን የመሻት ሽማግሌን የመሻት ሚዲየተር የመሻት ትርጉም የምስያ ትርጉም አለበት ማለት ነው። ሁለተኛው እንደሚታዩት ፎቶ ላይ ጉልቻ ነው መታቴ የምንለው። በሲዳማ ባህል መታቴ ጉልቻ ሶስት ነው፣ ሁለቱ ትናንሾች፣ አንዱ ደግሞ ተለቅ ያለ ማሰሮ ሲያረጅ ወይም የሆነ ሲያፈስ ውስጡ ላይ አመድ ይሞሉና በማይነቃነቅ መልኩ ያስቀምጣል። ይሄ ከጉልቻነትን ባሻገር የሲምቦሊክ የሆነ ትርጉም አለ። አንደኛው በአባወራው ነው የሚመሰለው። በቤት ውስጥ ሁለት ነገር ነው በአባወራው የሚመሰለው፣ የቤቱ የመሃሉ መሰሶና ይሄ መታቴ የምንለው። ይሄ መታቴ ከቦታው የሚነሳ በሁለት ምክንያት ብቻ ነው። አንደኛ አባወራው ሲያልፍ የማወራው እዛ አንጥፋ ነው መሪር ሐዘኗን የምትገልጥ። ሁለተኛ ደግሞ ከአባወራው ጋር ከቆረጠላት ግጭት ተፈጥሮ ዳግም ወደዛ ቤት አልመለስም ብላ ከቆረጠች እሱን አንስታ ሰብራ ነው የምትሄደው። እሱ ተሰበረ ማለት አልመለስም ዳግም አጠብቀኝ የሚል መልእክት ይኖራል ማለት ነው። ስለዚህ አንዳንድ ዝም ብሎ ድንጋይ ዝም ብሎ ጉልቻ ብቻ ሳይሆን የምስያ ሲምቦሊክ ሪፕሬዘንቴሽን አለበት። የዚህ አይነት ነገሮች በሲዳማ ባህል በጣም የሚገርሙ ባህሎች አሉና ቁስ ብቻ ሳይሆን ከቁሱ በስተጀርባስ ምንድነው ያለው የሚለውን ነገር ማጤን ይጠበቅብናል። ሁላችሁም አንድ ነገር ስታዩ ያ ነገር ከምን ጋር ነው የሚያያዘው የሚለውን ነገር ጠለቅ ብላችሁ ብታዩ በጣም መልካም ነው ለማለት ያክል ነው። ስላዳመጣችሁ አመሰግናለሁ።